እንዴ ዛሬ ሰርጋችን ቀን አይደል እንዴ? አቅፌሽ ማስገባት አለብኝ እኮ። ፊልም ላይ ሲያደርጉ አይታ እንዴ ቢሆንስ እኔ አቅፌሽ ማስገባት አልችልም? ኧረ ትችላለህ። እና እንዴ ገፈተርከኝ እኮ። እንክብካቤ አይመቸኝም አልሽ እና ምን ይሻላል ታዲያ? እና መገፍተር ይሻላል። ምን ያህል እድለኛ እንደሆንኩ ምን ታውቂያለሽ? አላውቅም። በጣም ነው የምወድሽ። መውደድ ብቻ? በጣም ነው የማፈቅርሽ። ማንም ምንም ነገር አይለኝ ነው። ሙሽሮቹ ኤደን ምንድን ነው ብለህ ደግሞ እስስት ቤት ድረስ እዛት መጣ አይደል? አንቺ ልጅ የምትናገሪውን ነገር አውቂ። ስነ ስርዓት ያለ ምን አደረኩ? ሞላጫ ሌባ መሆኗን ስለተናገርኩ ነው። ጆ ምንድን ነው ችግርሽ? ሰርጌ ላይ መቅረትሽ ሳያንስ መኝታ ቤት ድረስ መጥተሽ ለምንድን ነው ሚስቴ የምትናገረው? ምን አደረኩኝ? የሚስትህን ማንነት ደጋግሜ እየገለጽኩልህ ነው። ሞላጫ አጭበርባሪ፣ ለገንዘብ ብላ እንዳገባች ትጠራጠራለህ እንዴ? ኤደን ከዚህ በኋላ ለመጨረሻ ጊዜ ነው የምነግርሽ፣ ዮርዲን እንድች ብለሽ እንድትናገራት አልፈልግም። እኔም ደግሞ አስረግጬ እነግርሃለሁ፣ እቺ ጭራቅ እዚህ ቤት ከኔ ጋር አትኖርም። ኤደን የምናገረውን እየሰማሽኝ አይደለም? አዎ አልሰማህም። እንደዛ ያደረገችህን ሴት እየቦተት ይዛት ስትመጣ እጄን ዘርግቼ ልቀበል ትፈልጋለህ? አላደርገውም። የምትሰሚኝ ከሆነ ስሚ፣ ያለፈው ነገር ሁሉ አልፏል። በማዕከላችን ሰላም ተፈጥሯል አይደለ? የሁለታችንንም ግንኙነት አምነሽ መቀበል አለብሽ። ወደድሽም ጠላሽም ተጋብተናል። ኧረ ናት እንዴ? ኤደን ምን እያደረግሽ ነው? ልቀቂያት! ይዛት ውጣ! ልቀቂያት! ምንድን እያደረግሽ ያለሽው ነው? ለዚሽ ምናምን ተበላክ ነው። አረች ልጅ ልታሳብደኝ ነው። አንተ ነኝ መታኸኝ። አንቺ ልጅ ውጪ ብዬሻለሁ። ሂጂ ውጪ። ኢዱ ይሙት ነው። ቆይ ለምን ትፍትፍ ይመታሽ? የኔ ፍቅር ደህና ነሽ አይደል? ምንም አልሆንሽም? አይ ምንም አልሆንኩም፣ ደህና ነኝ። አንተ ግን እንደዛ ማድረግ አልነበረብህም። ሲያንሳት ነው። እሷ እኮ ደግሞ እውነት አላት። እኔም ባንዴ ለመቀበል ሊከብዳት ይችላል። ኤዱ በቃ ተረጋጊ። ግን ቆይ በዚህ ነው ያልክ ምን በድላሽ ነው እንደዚህ የምትሆንባት? እማማና አባባ ከሞቱ በኋላ ለውርስ እንደመጣች ስለማውቅ። እርግጠኛ ነሽ? አዎ
በጣም እርግጠኛ ነኝ። በጣም እና ጆ እንዴት አምኖ አገባት? ታውሯል። ምንም አይታየውም። ፍቅር አውሮታል። ወይኔ ግን እርግጠኛ ነሽ ሄዱ እንደምታያት አይነት ሰው ናት? አዎ አትሰሚኝም እንዴ? እሷ ማለት እኮ በፊት አይንህን እንዳላይህ ብላ አሽቀንጥራ የጣለችው ሴት ናት። በእሷ ምክንያት እንዴት ተጎድቶ እንደነበር ብታይ። ወይኔ ወንድሜ። እሺ ቆይ ታዲያ አሁን እንዴት አመናት? ይቅርታ ምናምን ብላ አባብላው ይሆናላ። እሱ እንደሆነ ጅል ነው። እና ምናልባት ተጸጽታ አምና ተቀይራ ቢሆንስ? ልጅ ያማታል እንዴ? የምልሽን አሰሚም እንዴ? ዮሐንስ ለራሱ መወሰን የሚችል ሰው ነው። በዚህ ልክ አይሳሳትም ብዬ ነው። አንቺም ያውልሽ ነገሮች ካበቃላቸው በኋላ ነው የሚገባሽ። እኔ እኮ በቃ በእናትሽ ሂጂልኝ አሁን። ለነገሩ የእሷ እባብነት እንዴት ይታወቃችኋል? ሞኛ ሞኝ ሁላ። ቆይ ይንጋ ብቻ አሳይሻለሁ። የሆነ ቦታ ደርሼ እመለሳለሁ። እስከዛ ግን አንድ ነገር ብትናገሪያት። እኔ እና እሷ እዚህ ቤት በሰላም ልንኖር ማለት ነው። ቆይ አንቺ ልጅ ለምንድን ነው የማትቀበለው? ትሰማለህ? ይሄ ቤት ያንተ ብቻ አይደለም የኔም ነው። ስለዚህ ዝም አልልህም። ለእኔ ለዮሐንስ ስትይ ለምን ስትጮይ ውለሽ አታድሪኝ? የወርዲ ጫፍ ላይ ብትደርሺ ከዚህ በኋላ ወንድም የለሽም። ቆይ አይንህን ላፈር ብላ ትታ ለሄደች ሴት ብለህ እኔ እህት ላይ ፊትህን ታዞራለህ? እንግዲህ ተናግሬያለሁ። ወላጆቻችን ከሞቱ በኋላ ተመልሳ የመጣችሁ ለውርስ እንደሆነ እንዴት አይገባህም? አትቀባጥር ሄደ እንዴት ትጠላ ታዋርድ እንዴት ታንቋሸሸህ እንደነበረ ረሳኸው ነው? አልረሳሁት። እና የማይቀየር የማይለወጥ ነገር የለም። ኧረ እባክህ ገንዘብ ነው የለወጣት? ነገርኩሽ። እንግዲህ አሁን ላይ ትወደኛለች፣ ታፈቅረኛለች። አንተን ሳይሆን ገንዘብህን ንብረትህን ነው የምትወደው። ከአንተ አይደለም ከገንዘብህ ነው ፍቅር የያዛት። ቆይ ለምንድን ነው በዚህ ልክ እኔ ልወደድ እንደማልችል የምታስቢው? አንተ አትወደድም እኮ አይደለም ያልኩህ፣ እሷ ግን አንተን አትወድህም ነው ያልኩህ። እሱን የምናውቀው እኔና እሷ ብቻ ነን። አንቺን አይመለከትሽም። ይመለከተኛል። እንዴት አይመለከተኝም? እህትህ እኮ ነኝ። ያኔ በእሷ ፍቅር እንዴት ስትሆን እንደነበረ ምረሳው ይመስላል? በዛ ላይ እንዴት በስሜት ስትጫወት። ዝም በይ። ስለ እሷ አንድ ነገር እንዳትናገር። ሁላችንም ብንሆን ጥፋት አጥፍተናል። ይቅር የምንባባለውም እኮ ለዚህ ነው። ሰው ያጠፋል፣ ይስተካከላል። በቃ ዮርዳኖስ የምትስተካከል ሰው አይደለችም። አሁንም ያው ናት። ሁሌም ቢሆን የማትስተካከለው አንቺ ብቻ ነሽ። ሁሌ ስለ ገንዘብ ነው የምታስቢ። ሁሌ ጆ፣ እስኪ አይንህን ግለጥ። ይቺ ልጅ እኮ ለገንዘብ ብላ ነው የመጣችው። ጆዬ ገነዋል። ነገሩ አንተ እንዴት ይገባል? እኔ በህይወት እያለሁ አንቺማ እዚህ ቤት በሰላም አትኖሪያት። ለመጣሽበት እግርሽ ቀጥ ብለሽ ውጭ። ዛሬ ማንም አያስጥልሽም። ውጭ። እባክሽን ስሚ፣ እኔ ድሮ የምታውቂያት ዮርዳኖስን አይደለሁም። አታስመስል። ውጭ። ውጭ። ላታምኚኝ ትችያለሽ፣ ግን እኔ ወንድምሽን ጆን በጣም ወደዋለሁ። ኧረ እባክሽ ጭራሽ እኔ ላይ ድራማ ትሰሪያለሽ እንዴ? ነይ ውጪ! ነይ ውጪ! ተነሽ እባክሽ። ቀንታ ሰይጣን ልቀቂኝ! እግሬ እባክሽ ልቀቂኝ! ነገር ይቅርታ አድርጊልኝ። ልቀቂኝ! ልቀቂኝ! ሰይጣን ነይ ውጪ! ኤደን እባክሽ ልቀቂኝ! ነይ ውጪ! ነይ ውጪ! ኤደን ተነሽ! ይኸውልሽ ነይ ውጪ! አንድ ያለኝ ወንድምሽ ነው። እሱ እንዳጣጣ አድርጊኝ እባክሽ። አታስመስይ አንቺ ጭራቅ! ነይ ውጪ! እባክሽ ውጪ! ወንድሜ ስትገዩ ዝም ብዬ አላይሽም። እሺ ኤደን እባክሽ ለወንድምሽ ስትይ ልቀቂኝ። ወንድሜ ስትገዩ ቆሜ አላይሽም። እሺ ሰሚኛለሽ? ከዚህ
እንደወጣሽ የፍቺ ፕሮሰሱን ትጀምሪያለሽ። ዝጊ። አንድ ሰባት ትፈቺዋለሽ። ትፈቺዋለሽ። ምን እያደረግሽ ነው? እችን ነቀርሳ ከህይወቴ እያስወጣሁልክ። ሰኒ እሷ ላይ እጅሽን ማንሳት አይደለም። በክፉ አይን እንዳታያት አላልኩም? ልቀቅኝ እያልከኝ ነው። ጆ እባክህ ልቀቃት። ጆ እባክህ ልቀቃት። ለእኔ ብለህ ለፍቅራችን ስትል የእውነት እንደምትለው የምትወደኝ ከሆነ በእናትህ ልቀቃት። ዝም በል። አትሰማኝም እንዴ? ልቀቃት። የምር እንደምትለኝ ከወደድከኝ በእኔ ምክንያት እህትህን አትጉዳት። በእናትህ ጆ፣ በእናትህ ልቀቃት። አንድ ያለች እህት እኮ እሷ ናት። የወላጆቻችሁ ሞት ስለጎዳት ነው እንደዚህ የምትሆነው። አይገባም እንዴ? ጆ ልቀቃት። ጆ እባክህ ልቀቃት። ዝም በል። ልቀቃት። እማለቃ ከሆነ እንደውም እሄዳለሁ። ለዚች አስመሳይ ብለህ እኔን ልትገለኝ ነው? ደህና ነሽ? ዝም በይ። ስሞት ቆመሽ እያየሽ አልነበር እንዴ? ደንግጬ እኮ ቆሜ ነው። አንቺ ሁልጊዜም እንዳረፈድሽ ነው። ስሚ፣ የእኔና አንቺ ጉዳይ ገና አላለቀም። ወርድዬ፣ ይቅርታ አልኩሽ አይደለም? እኔን አይደለም ይቅርታ የምትጠይቀው። መጀመሪያ ሂድና እህትን ይቅርታ ጠይቃት። መጀመሪያ እሷ መታ ይቅርታ ትበልሽ። ማ ሞቼ ነው ቆሜ። አየሻት? ቆይ ምንም ቢሆን እኮ እህት ናት። እንዴት አንቀህ እንደዛ ታደርጋታለህ? ይቅርታ አልኩሽ እኮ። እኔ በሁለታችሁ ማለባታችሁ። እሷ ስርዓቷን ትይዛለች። ይሄ ነገር በጭራሽ አይደገምም። ከዚህ በኋላ ተከባብረን እንኖራለን። አሁን ተዋት፣ በቃ ተረጋጋ። እንዴ እሷም ቢሆን እኮ እውነት አላት። ምንም ቢሆን እኔን ለመቀበል ግራ ቢገባትም አይፈረድባትም። ትሰማኛለህ? አንድ ነገር አስረግጬ ልንገርህ። እቺ ልጅ አይደለም እዚህ ቤት ልትኖር፣ እቺ ሌባ አስመሳይ ሞላጫ እግሯ ለረገጠው ራሱ ያንገበግበኛል። እሺ ኤደን፣ ሰይጣኔን አታምጪው። ትሰማኛለህ? እኔ በህይወት እያለሁ አንተና እሷ አንድ ላይ መቼም አትሆኑ። መቼም። እሱን አብረን እናያለን። አዳነች፣ ሻንጣውን ወደ ክፍሉ መልሽው። እንዳታነሹ። አንቺ ልጅ ሰይጣኔን አታምጪው። አዳነች፣ አስገቢው። አስገቢው እኮ ነው ብለው እንግዲህ ቤቱ ይሄ ነው። በጣም ቆንጆ ቤት ነው። እና ዋጋውን ስንት ነው ያወጣችሁለት? እንዴ ቤቱ ዞር ዞር ብለህ ሳታየው እንዴ ዋጋ የምትጠይቀኝ? የሳሎኑ ውበት እኮ ስለ ቤቱ ብዙ ይናገራል። ኧረ ና በል መጀመሪያ ዞር ዞር ብለህ ላሳይክ። እሺ ይቅርታ። ምንድን ነው? በጣም ቆንጆ ቤት ነው። መቼም ይሄን ቤት የገዛ ሰው አልገባኝም። የምን ሽያጭ የምን ግዢ ነው የምታወሩት? አንተም ባለቤቱ ነህ እንዴ? እኔ እኮ እሷ ብቻ መስላኝ ነበር። ኤደን፣ እየጠየቅኩሽ ነው። ምንድን ነው? ቤቱ እንዲሸደል አላምጠችኝ። የቱ ቤት? የኛ? አዎ፣ አንተ ከሚስት ጋር መኖር ከፈለግ እኔ ደግሞ ቤቱ ተሸጡ ድርሻዬን መውሰድ። አንተ ሴትዮ አብደሻል እንዴ? ና ሌሎቹ ክፍሎች። ሰውየው ምንም የምታየው ነገር ቤቱ አይሸጥም። ከዚህ ሂድ። እንዴ እሷ እኮ ነች የጠራች። ምንም የሚሸጥ ነገር ምንም የሚሸጥ ነገር ናውጣ። ይርጣ ውጣ። ትሰማኛለህ? አንተ ያችን ሴት እዚህ ቤት ይዘህ እንደመጣ ሁሉ እኔ ምንም የማድረግ መብት አለኝ። አንቺ ሴትዮ ሲጀምር ጭንቅላትሽ ልክ አይደለም። መታከም አለብሽ። እኔ አይደለሁም መታከም ያለብኝ፣ አንተ ነህ መታከም ያለብኝ። ወይ ኤደን ገላታለሁ።
ለምን ነው ይቅርታ? አይ ካስደነገጥኩሽ ብዬ ነው። እኔ አንቺን ሳይሽ ድንጋጤ ሳይሆን ጥላቻ ነው የምትለው። ኤደን እኔ ባንዴ እንድትወጂኝ አልጠብቅም፣ ግን ደግሞ ቢያንስ እንደዚህ ባንዴ አትጥይኝ። እኔ እኮ እንዳትጠይኝ ለማድረግ እየሞከርኩ። አትልፊ፣ ህይወታችን ውስጥ አትቆይ። ግን የጆ ህይወት ውስጥ እስከቆየው አትልፊ። የኔ ህይወት ውስጥም የጆ ህይወት ውስጥም አትቆይ። እሺ ደህና ደሪ። በዚህ ሞታ ወዴት ነው? ነው ሌላኛው ቦይፍሬንድሽ ልታየው እየወጣሽ ነው? ኤደን ምን ሆነሻል? እኔ ወደ ኪችን እየሄድኩኝ ነው። ውሃ ልጠጣ። መርዝ ጠጪ፣ መርዝ ያስታፍሽ። ሄሎ የኔ ፍቅር፣ አደብ የሰጠሽብኝ እኮ ተጨነኩ። ለመደወል አልተመቸኝም ነበር። እና እንዴት ሊሆነልሽ ነው? እህቱ እንደ ወገብ ቅማል ይዘኛለች። እሱማ በእኔ ፍቅር ከወደቀ ቆየ እኮ። ማፍቀሩ እንኳን ከኔ በላይ አፈቅርሽም። ስለ ንብረቱ ምንም ያለሽ ነገር የለም ነው ያልኩሽ። አንተ ደግሞ ትቸኩላለህ። ለሁሉም ጊዜ ያስፈልጋል። ትንሽ ታገስ። እሺ ለገንዘቡ ታገሳለሁ፣ ግን አንቺስ? እኔ ምን ሳላገኝሽ ቀናት አለፈ። ናፍቀሽኛል። እኔም ናፍቀኛል፣ ግን ደግሞ ትንሽ መታገስ አለብን። እስከ መቼ? በጣም ነው የናፍቅሽኝ። ጠረንሽ በጣም ናፍቆኛል። እኔም በጣም ናፍቀኛል እኮ፣ ግን ደግሞ አሁን መገናኘት የለብንም። እህቱ እንደዚሁም እየጠረጠረችኝ ነው። ለእሷ የሆነ መላ ብትፈልግላትስ? አስቤበታለሁ። ልጨራርስና ሳውቅሃለሁ ብዬ ነው። ነገሮችን ላስተካክል እንጂ እስከ መጨረሻው ከኛ ዞር ትልላለች። ጥሩ ጥሩ፣ እደውልልሃለሁ። በቃቸው። ወዴት ነው? ወደ ስራ። ቁርስ በልተሽ ትሄጃለሽ? አልፈልግም። ትደርሻለሽ። ቁጭ ብለሽ በልተሽ ሂጂ። አልፈልግም፣ ረፍዷል። እኔ አደርስሻለሁ። ቁርስ በልተን እንወጣለን። አንተም ስራ ትሄዳለህ እንዴ? እኔ እኮ የጫጉላ ሽርሽር ላይ መስለኝ ነበር። ሄደን ስነ ስርዓት ይኑርሽ። ቁጭ በይና አብረን በልተን እንወጣለን እያልኩሽ ነው። ከሚስት ጋር ብለው አታናጅኝ። ቁርስ በልተን አብረን እንሄዳለን። እኔን የምትሸኝበትን ሰዓት ከእሷ ጋር ተዝናናበት። ሄደን ሚስት እስካሁን ከእንቅልፏ አልተነሳችም? አዳነች፣ አዳነች። አቤት። ቁርስ አቅርቢልን። ዮርዲንም ቀስቅሻት። እሺ። አዳነች፣ እኔ ዛሬ ቁርስ አላሰኘኝም። ጁስ ብቻ አምጪልኝ። እሺ። ጁስ? እንዴት አደርሽ? ደህና አደርሽ? ልጠራሽ ልመጣ ነበር። ለምን? ጆ ለቁርስ ጥረት ብሎ ነበር። እኔ የምልሽ ብዙ ጊዜ ስጠራችሁ የምሰማሽ ጆ ኤዱ እያልሽ ነው። ቀረበታችሁ ያሰብ መሰራት ነው ይመስላል። አዎ ከልጅነት ጀምሮ እዚህ ነው ያደግኩት። ለዛ ነው። ደስ ይላል። ወይ ምን ነው? ስልኬን ሳላመጣው ካልስልክሽ ታመጪኛለሽ? እሺ አመጣልሻለሁ።
እንዴት አደራችሁ? እንዴት አደርሽ ፍቅር? ዛሬ ታመሻለህ እንዴ? እርግጠኛ አይደለሁም፣ ግን ቶሎ ለመምጣት እሞክራለሁ። እሺ። ትናፍቀኛለህ? እኔም ትናፍቀኛለሽ። ነገሮችን ላስተካክልና ቶሎ ስራ መጀመር አለብሽ። በጭራሽ እንድትቀመጪ አልፈልግም። የት? እናንተ ጋር? ነግሬሽ ነበር እኮ። እውነትህን ነው? እየቀለድክ ነው? ዮርዳኖስ እኛ መስሪያ ቤት? አዎ። አንተ አብደሃል። አዎ፣ ጤነኛማ አይደለህም። የመስሪያ ቤቱ ስራ አስኪያጅ እኔ ነኝ። ስለዚህ በተማረችበት መስክ እኛ ቢሮ ተቀጥራ ትሰራለች። ቤት እንደምትሆኙ መስሪያ ቤቱ ላይ መብት ያለሽ አይምሰልሽ። ያ መስሪያ ቤት የቤተሰቦቼ ውርስ ነው። ስለዚህ ይመለከተኛል። ሰዎችን መቅጠርም ሆነ ማባረር የኔ ኃላፊነት እንደሆነ ላስታውስሽ እፈልጋለሁ። እሱን እናያለን። እሺ፣ ወዴት ነው? አብረን እንሄዳለን አልተባባልን? ሄዱ 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 ምን ሆና ነው? ምንድን ነው የሆነችው? ሄዱ እኔ ምን አውቃለሁ? አንቺ ልጠይቅሽ እንጂ ምንድን ነው የሰጠሻት? እና እሱን ከጠጣሽ በኋላ እኮ ነው። ኧረ አምቡላንስ ጥሩ። አምቡላንስ ጥሩ፣ በእናታችሁ ፍጠኑ። ቆይ ለምን ስርዓት አይኖርሽም? ተሽሏታል እኮ ደህና ናት። እውነት ይሻላታል በደንብ ማለት አሁን እኮ መናገር አትችልም። አዎ ግን ትሰማለች፣ እናም ደህና ትሆናለች። አዎ ልክ ነው። ይኸውልሽ አዳነች፣ በዚህ ሰዓት እሷ ፊት የምትናገሪውን ነገር መጠንቀቅ አለብሽ። አሁን የሚያስፈልጋት እሷ የኛ እንክብካቤ ብቻ ነው እንጂ ደህና ትሆናለች አይደል? አዎ ደህና ትሆናለች። ደግሞ የሁሉ ነገር የፈጠረው በአንቺ ምክንያት መሆኑን አትርሺ። የእናቴን ቀን ይስጠኝ። እኔ እንደዛ አላደረኩኝም። አዳነች ደጋግመሽ ነግረሽናል። አሁን መወቃቀስ አያስፈልግም። ምን እንደዚህ እንዳደረጋት ደግሞ ማወቃችን አይቀርም። እስከዛ ድረስ ግን ልንንከባከባት ይገባል። አታስብ፣ እኔ የምችለውን ሁሉ አደርጋለሁ። እሺ እሺ አደራ። እሺ እንዳልከው እናደርጋለን። ዮርድዬ የሆነ አስቸኳይ ጉዳይ አለብኝ፣ ድረስ ብዬ ልምጣ። መኝታ ክፍሏን አስተካክላት። በዛም ደግሞ የሚቀመስ ነገር ይዘሽላት ነው። እሺ አይገርምም? እጄ ላይ ጣለሽ። በነገራችን ላይ
ነኝ እንደዚህ ያደረኩሽ። አይዞሽ፣ አትደናገጪ። እኔ እንኳን ሀሳቤ አንቺን ለማሳመም አልነበረም። ጎበዝ በላችሁ። እኔማ ሳትበላ ቆየች ብዬ ተጨንቄ ነበር። ይቅርታ በጣም ቆየኝ አይደለ? በቃ አሁን አጠጣታለሁ። አይ ችግር የለውም፣ እኔ አጠጣታለሁ። ባይሆን ግን ወደዛ ጋር እናስጠጋት አይደለም? እሺ ቀስ ምን ነው እዚህ ላይ መርዝ ትጨምራለሽ? መሽፈራሽ እንዴ? አሁን ሳምንሽ አንቺስ ትችቢ ደፋር እኔ እንደዚህ የሚፈቅድልሽ ይመስልሻል? አታፍጭብኝ። የመድኃኒት ሰዓት ደርሷል፣ ግን እኔ አልሰጥሽ። እኔ እያለሁ አንቺ መቼም ቢሆን አትድኝም። በፍጹም። እንዴ ምንድን ነው የሚያስቃት? ቆይ ባለፈው ስልክ ስታወራ እንዴ እቺ ሴት ግን ቆይ አረ ኤዱ እባክሽ አንዴ ብቻ። የኔ ፍቅር ሁሉንም ኃላፊነት አንቺ ላይ ተውኩት አይደል? ሩክሷ አታድርገኝ እንጂ። በጣም አመሰግናለሁ። ግን ድክም ያላት ትመስላለች። ወይ እንቅልፏ መቶ ይሆናል። እስካሁን አልተኛችም? አዎ አልተኛችም። አሁን እኮ መድኃኒት ሰጥቻት ነበር። መድኃኒቱ ነው መሰለኝ። ምግብስ? ምግብ ትበላለች። መድኃኒቷንም በሰዓቱ እየሰጠዋት ነው። ካልሆነ ሐኪም ጋር እንወስዳታለን። አይ ደህና ናት እኮ። ትንሽ እረፍት ስታደርግ ደግሞ በደንብ ደህና ትሆናለች። እንዲሁም ጆዬ አሁን ትግባና ትረፍ አይሻልም?
አይዞሽ ውርዲ በጣም ቀና ልብ ነው ያለሽ። ሄዱ እንደዛ እየገፋችሽ፣ አንቺ ግን በተቃራኒ ያደረግሽ። ሳታውቀኝ የሚጠላች አልተቀየምኳትም። አሁንማ በደንብ አውቃሻለች። መናገር ስትጀምር የመጀመሪያ ቃሏ የሚሆነው አንቺ ማመስገን። እሱ ቀርቶብኝ ብቻ እሷ ደህና በሆነች